ረድነት በሉ ኧረ ተናገሩ። በድንግል ማርያም ደግሞ ደመና እኮ ነው ደስ ሲልና ኧረ መታደም እንዴ! አሁን ይሄን የመሰለ ተክል በዚህ ዘመን በየካቲት በአብይ ጾም ገነት እኮ ናት። መብራት እንዴ ወደ ሌላ ከመል እኮ ድንጋዩና አፈሩ እኮ ነው የቀረው። ታውቃለህ? ኧረ ድንጋዩ ማልቋል፣ ድንጋዩ ማልቋል። እንዴ እቺ እኮ በእውነት ገነት እኮ ናት። ገነት እንደው ጠላት እንዳያትሽ፣ ፈረንጅ እንዳያት። ደግሞ ፈረንጅ የተረገጠው መሬትና የተቋተው ያለበት ጤና የለውም። እውነት እንዴ የሚሰሩ ስራ ታው ነጭ መድኃኒት የለውም ብለዋል አንዴ ድሮ ሽማግሌ። ነጭ መድኃኒት የለውም። ለምን? እነሱ ካዩት ያም ማዳበሪያ የነካው ነገር ብዙ ጊዜ ግድ የለም ወደዚህ አልገባም። ምን ይሆን ብቻ ግን ፈረንጅ እንዳያየው። ፈረንጅ ፊቱ ነው እንጂ ነጭ ልቡ ጥቁር ነው። እሺ ክፎች ናቸው፣ በጣም ክፎች። ኢትዮጵያን እንዲህ የሚያበጣብጧት ልክ ከ1520 ዓመተ ምህረት ጀምሮ እነሱ ናቸው የጀመረው። 1520 ነው ታውቃላችሁ አይደል? በአንድ በኩል ፖርቱጋል፣ በአንድ በኩል ቱርክ። እነሱ ያቆሰሉን ቆሰል እስካሁን ድረስ አልደረቅም። እስካሁን ድረስ አይደርቅም። ኢትዮጵያን እኮ አንገቷን የቆረጧት እኮ እነሱ ናቸው ታውቃላችሁ። ጣሊያን ኢትዮጵያን ባትወር ብሎ ቢያንስ ኤርትራን እናጣ ነበር። መነሻው እኮ ሰው ናት። ኤርትራን ባናጣ ወደብ እንሰቃይ ነበር። ጅቡቲ እኮ በጣም ትንሽ ናት፣ በጣም ትንሽ ናት ታውቃላችሁ። በጣም ትንሽ ጅቡቲ እኮ በህዝብ ብዛት ካየናት እኮ የጉራጌ ህዝብ እኮ አታውቅም ታውቃላችሁ። ትንሽ ናት፣ ግን እሷ እንኳን በአቅሟ ታስፈራራናለች። ይሄ እኮ እንዳገር እኮ መሰል ያስፈልጋል። እና ነጮች በጣም በማይነቀል ምስማር ቸንክረው ነው የያዙ ቸንክር። ምክንያቱም ስንት ኢትዮጵያን ወንድሞች እህቶች ያሳ ቀለብ እንደሆኑ ታውቃላችሁ። ባህር እየገቡ አሳ እየወጣጡ፣ እዚያም ደግሞ በሀገራችን እንኳን ሰፊ መሬት እያለ መልካም የሆነ የአየር ጸባይ እያለ የሚገርም ዝናብ እያለ የሚገርም ሰራተኛ ህዝብ እያለ ከሀገር ወደ ሀገር እንኳን ሰው ተመላልሶ ሰርቶ እንዳይበላ ያለው መከራ ታውቃላችሁ። አምና ክፍለ ሀገር ሂጄ ነበርና ገበሬ አልተማረም ይባላል። እኔ ግን ተምሯል ብዬ ነው የማስበው። ፊደል ሳያውቅ ወንጌል ያወቀ ገበሬ አለ። በየቦታው ሲሄድ የሚገርማቸው እዚያም ሲሄድ ልቅሶ ነው፣ እዚያም ሲሄድ ልቅሶ ነው። እንዴት ሞተ ሰው ገደለው፣ እንዴት ሞተ ሰው ገደለው፣ እንዴት ሞተ ሰው ገደለው ነው። በቃ ሰው ገደለው። እና አንዱ ምን አለ ሲያስለቅስ፣ እባክህ ፈጣሪ ይህን ቀን መልሰው ወንድሙ ገድሎ እንዳይጨርሰው አለ። ቀጠለና ምን አለ መሰላችሁ? መሬት እናት በልቶ፣ መሬት አባት በልቶ፣ መሬት ወንድም በልቶ፣ መሬት እህት በልቶ ይሰላበት ካሳ እህል አበቀለ ሞትን የሚያስረሳ አለ። አሁን ከገበሬው የሰማሁት በጣም ለሚገርመኝ እና እኔ ገበሬ በጣም አከብራለሁ። ታውቃለህ፣ አርሶ አደር በጣም ነው የማከብረው። እኔም አልወድ ማንን ነው ካላችሁ ልንገራችሁ፣ ፖለቲከኛ አልወድም። እሺ አልወድም። ከዛ ውጭ ነጋዴ ወዳለሁ፣ ገበሬ ወዳለሁ፣ የመንግስት ሰራተኛ በቅንነት የሚሰራ ወዳለሁ፣ ሌላውን ባለሙያ ሁሉ አከብራለሁ፣ ወዳለሁ። ፖለቲከኛ ግን አልወድም። ለምን ወዳለሁ? ያውም ህዝብንና ህዝብን እያጣሉ ምንም የማያውቀውን ህዝብ እኮ ይገርማቸዋል። ባልና ሚስት እኮ እያጣሉ ነው። አታውቁም? ባልና ሚስት እያጣሉ እኮ ናቸው። እንግዲህ ከባልና ከሚስት የበለጠ አንድ አካል አለ ታውቃላችሁ? የመጨረሻው መጽሐፍ ቅዱስ በቤተክርስቲያን ትምህርት ሁለቱ አንድ የሚሆኑበት ባልና ሚስት ነው። ይህም ቃል የክርስቶስ ነው። ባልና ሚስትን የሚያጣሉ እኮ ናቸው። ስለዚህ እንዴት ሊወደዱ ይገባቸዋል? እና እግዚአብሔር ገጸ ምሕረቱን ይመልስልን። አሁን ነገረ ድነት በነገረ ማርያም በሉ። ኧረ ተናገሩ። እምቢ ካላችሁ የለም በናሩ ብዬ ነው ሄደ። ነገረ ድነት በነገረ ማርያም ቤችንም ያዙ። ኧረ በድንግል ማርያም በዚህ ርዕስ እንማማራለን። በደንብ ስሙኝ። መጀመሪያ መጽሐፍ ቅዱስን ልቁጠርላችሁ። በ2000 ዓመተ ምህረት የታተመው መጽሐፍ ቅዱስ 1467 ምዕራፎች አሉት። ለመጀመሪያ ጊዜ የተጻፈው በዓለም ላይ መጽሐፈ ሄኖክ ይባላል። የመጨረሻው የመጽሐፍ ቅዱስ ክፍል ደግሞ ራዕየ ዮሐንስ ወይም የዮሐንስ ራዕይ ይባላል። የመጀመሪያውን መጽሐፍ የጻፈውና የመጨረሻውን መጽሐፍ የጻፈው ሁለቱም የተሰወሩ ናቸው፣ አልሞቱም። ሄኖክ ከ5000 ዓመት በፊት የነበረ ነው፣ አልሞትም፣ ተሰውሯል።
የአዳም ሰባተኛ ትውልድ ነው። አስቡት። የመጨረሻውን ደግሞ የመጽሐፍ ቅዱስ ክፍል የጻፈው ዮሐንስ ወንጌላዊ ነው። ራዕየ ዮሐንስ ይባላል። እሱም የተሰወረ ነው፣ አልሞተም። እና በጥራዝ ግን የተቀመጠው ኦሪት ዘፍጥረት ነው። በመጀመሪያ የተጻፈ መጽሐፈ ሄኖክ ነው። መጽሐፈ ሄኖክ በመጻፍ ከኦሪት ዘፍጥረት ከሺህ ዓመት ይቀድማል። ከሺህ ዓመት የበለጠ ይቀድማል። ነገር ግን መጀመሪያ የተቀመጠ ኦሪት ዘፍጥረት ነው። ለምን? ኦሪት ዘፍጥረት የመጀመሪያው ቃል ምን እንደምታውቃላችሁ? እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላል። አሁን ሰው መጀመሪያ ማወቅ ያለበት እግዚአብሔር ሰማይና ምድር እንዴት እንደፈጠረ፣ ከዛ ደግሞ የሥነ ፍጥረትን ሁኔታ በደንብ ማወቅ ስላለበት መጀመሪያ የተቀመጠው ይሄ በጥራዝ ደረጃ ማለት ነው። እና 1467 ምዕራፎች ሲኖሩት ወደ ዝርዝር የሚገባበት ምክንያት አለ። መጀመሪያ ጥራዝ ላይ የምናገኘው እንዳልኳችሁ ኦሪት ዘፍጥረት ነው። ኦሪት ዘፍጥረት 50 ምዕራፍ፣ ኦሪት ዘጸአት 40 ምዕራፍ፣ ኦሪት ዘሌዋውያን 27 ምዕራፍ፣ ኦሪት ዘሁልቅ 36 ምዕራፍ፣ ኦሪት ዘዳግም 34 ምዕራፍ፣ መጽሐፈ ኢያሱ 24 ምዕራፍ፣ መጽሐፈ መሳፍንት 21 ምዕራፍ፣ መጽሐፈ ሩት 4 ምዕራፍ፣ መጽሐፈ ሳሙኤል ቀዳማዊ 31 ምዕራፍ፣ ሁለተኛ ሳሙኤል 24 ምዕራፍ፣ መጽሐፈ ነገሥት ቀዳማዊ 22 ምዕራፍ፣ መጽሐፈ ነገሥት ካልዕ 25 ምዕራፍ፣ መጽሐፈ ዜና መዋዕል ቀዳማዊ 36 ምዕራፍ፣ ሁለተኛ ዜና መዋዕል መጀመሪያ በዜና መዋዕል ቀዳማዊ 29 ምዕራፍ፣ ሁለተኛው 36 ምዕራፍ፣ መጽሐፈ ኩፋሌ 34 ምዕራፍ፣ መጽሐፈ ሄኖክ 42 ምዕራፍ፣ መጽሐፈ ዕዝራ ቀዳማዊ 10 ምዕራፍ፣ መጽሐፈ ነህምያ 13 ምዕራፍ፣ መጽሐፈ ዕዝራ ሱቱኤል 13 ምዕራፍ፣ መጽሐፈ ዕዝራ ካልዕ 9 ምዕራፍ፣ መጽሐፈ ጦቢት 14 ምዕራፍ፣ መጽሐፈ ዮዲት 16 ምዕራፍ፣ መጽሐፈ አስቴር 11 ምዕራፍ፣ መጽሐፈ መቃብያን ቀዳማዊ 36 ምዕራፍ፣ ሁለተኛ መቃብያን 21 ምዕራፍ፣ ሶስተኛ መቃብያን 10 ምዕራፍ፣ መጽሐፈ ኢዮብ 42 ምዕራፍ፣ መዝሙረ ዳዊት 150 መዝሙራት፣ መጽሐፈ ምሳሌ 14 ምዕራፍ፣ ተግሳጽ 6 ምዕራፍ፣ ጥበብ 19 ምዕራፍ፣ መክብብ 12 ምዕራፍ፣ መኃልየ መኃልይ 8 ምዕራፍ፣ መጽሐፈ ሲራክ 51 ምዕራፍ፣ ትንቢተ ኢሳይያስ 66 ምዕራፍ፣ ትንቢተ ኤርምያስ 52 ምዕራፍ፣ መጽሐፈ ባሮክ 5 ምዕራፍ፣ ሰቆቃወ ኤርምያስ 5 ምዕራፍ፣ ተረፈ ኤርምያስ 1 ምዕራፍ፣ ተረፈ ባሮክ 5 ምዕራፍ፣ ትንቢተ ሕዝቅኤል 48 ምዕራፍ፣ ትንቢተ ዳንኤል 14 ምዕራፍ፣ ትንቢተ ሆሴዕ 14 ምዕራፍ፣ ትንቢተ አሞጽ 9 ምዕራፍ፣ ትንቢተ ሚክያስ 7 ምዕራፍ፣ ትንቢተ ኢዩኤል 3 ምዕራፍ፣ ትንቢተ አብድዩ 1 ምዕራፍ፣ ትንቢተ ዮናስ 4 ምዕራፍ፣ ትንቢተ ናሆም 3 ምዕራፍ፣ ትንቢተ ዕንባቆም 3 ምዕራፍ፣ ትንቢተ ሶፎንያስ 3 ምዕራፍ፣ ትንቢተ ዘካርያስ ትንቢተ ሐጌ 2 ምዕራፍ፣ ትንቢተ ዘካርያስ 14 ምዕራፍ፣ ትንቢተ ሚልክያስ 4 ምዕራፍ። ይህ የብሉይ ኪዳን መጨረሻ ነው። ትንቢተ ሚልክያስ ያዛል። መጽሐፍ ቅዱስ በቃል መያዝ ያለበት እንደውም እዚህ ላይ ሳረሳ ሊጨርሱ እዚያ ቀጥሎ የምናገኘው አዲስ ኪዳን ነው። የማቴዎስ ወንጌል ነው የሚጀምረው። በማቴዎስ ወንጌል ሲጀምር የማቴዎስ ወንጌል 28 ምዕራፍ፣ የማርቆስ ወንጌል 16 ምዕራፍ፣ የሉቃስ ወንጌል 24 ምዕራፍ፣ የዮሐንስ ወንጌል 21 ምዕራፍ፣ ግብረ ሐዋርያት 28 ምዕራፍ፣ ሮሜ የቅዱስ ጳውሎስ መልእክት ነው 16 ምዕራፍ፣ አንደኛ ቆሮንቶስ 16 ምዕራፍ፣ ሁለተኛ ቆሮንቶስ 13 ምዕራፍ፣ ገላትያ 6 ምዕራፍ፣ ኤፌሶን 6 ምዕራፍ፣ ፊልጵስዩስ 4 ምዕራፍ፣ ቆላሲስ 4 ምዕራፍ፣ አንደኛ ተሰሎኒቄ 5 ምዕራፍ፣ ሁለተኛ ተሰሎኒቄ 3 ምዕራፍ፣ አንደኛ ጢሞቴዎስ 6 ምዕራፍ፣ ሁለተኛ ጢሞቴዎስ 4 ምዕራፍ፣ ቲቶ 3 ምዕራፍ፣ ፊልሞና 1 ምዕራፍ፣ ዕብራውያን 13 ምዕራፍ፣ አንደኛ ጴጥሮስ 5 ምዕራፍ፣ ሁለተኛ ጴጥሮስ 3 ምዕራፍ፣ አንደኛ ዮሐንስ 5 ምዕራፍ፣ ሁለተኛ ዮሐንስ 1 ምዕራፍ፣ ሶስተኛ ዮሐንስ 1 ምዕራፍ፣ የያዕቆብ መልእክት 5 ምዕራፍ፣ የይሁዳ መልእክት 1 ምዕራፍ፣ የዮሐንስ ራእይ 22 ምዕራፍ።
የዮሐንስ ራእይ የመጨረሻው ነው። አጠቃላይ ተደምሮ 1467 ምዕራፍ ነው። እየሰማችሁ ነው። በዚህ ሁሉ መጽሐፍ በዋናነት የተጻፈ 4 ነገር ነው። 1 የእግዚአብሔር ፈጣሪነት፣ 2 የእግዚአብሔር መግቦት፣ 3 የሰው ልጅ ውድቀት፣ 4 የሰው ልጅ ድነት። መጽሐፍ ቅዱስ ላይ ያጠነጠነው በዚህ ላይ። ይህ መጽሐፍ አሁን የዘረዘርኩላችሁ ከ2100 ቋንቋ በላይ ተጽፏል። ከስንት? በዓለም ላይ ከመጽሐፍ ቅዱስ ውጭ ከ2100 ቋንቋ በላይ የተተረጎመ መጽሐፍ አታገኙም። ብቸኛው መጽሐፍ ከ2100 ቋንቋ በላይ የተተረጎመ መጽሐፍ ቅዱስ ነው። እኔ ይህን መረጃ ያነበብኩት ከ10 ዓመት በፊት ነው። ከዛ በኋላ ደግሞ በሌላ ቋንቋ ተተርጉሟል። ለወደፊትም በሁሉም ቋንቋ መተርጎም አለበት። ለመተርጎም ግን እውቀትን ይጠይቃል፣ ጥንቃቄ ያስፈልጋል። እና እንዳልኳችሁ ከ2100 ቋንቋ በላይ ተተርጉሟል። የእግዚአብሔር ታላቁ መጽሐፍ ይሄ ነው። እንግዲህ እግዚአብሔር ፈጣሪ ሁሉ ዓለም ነው። ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ናት። ቅዱስ ሚካኤል ሊቀ መላእክት ነው። ሙሴ ሊቀ ነቢያት ነው። ቅዱስ ጴጥሮስ ሊቀ ሐዋርያት ነው። ቅዱስ ጊዮርጊስ ሊቀ ሰማዕታት ነው። ቅዱስ ጳውሊ ርዕሰ ባሕታውያን ነው። ቅዱስ እንጦንስ ርዕሰ መነኮሳት ነው። አብርሃም አበ አበው የአባቶች አባት ነው። መጽሐፍ ቅዱስ ደግሞ የመጽሐፍ ሁሉ የበላይ ነው። ከመጽሐፍ ቅዱስ የበለጠ መጽሐፍ አልተጻፈም፣ ሊጻፍም አይችልም። ማንም ሰው ከመጽሐፍ ቅዱስ በላይ የበለጠ መጽሐፍ ሊጽፍ አይችልም። በምን አመጡ? በምን አቅም? አይቻልም። የመጨረሻው መጽሐፍ በዓለም ላይ መጽሐፍ ቅዱስ ነው። አሁን በዘረዘርኳቸው መጽሐፍት ሁሉ ነገረ ድነት ተጽፏል። በደንብ ስለ ድንግል ማርያም የተጻፉ እኔ ያነበብኳቸው 26 መጽሐፍት አይቻለሁ። ለምሳሌ ድርሳነ ሚካኤል አንድ ነው፣ ድርሳነ ገብርኤል አንድ ነው፣ ድርሳነ ራጉኤል አንድ ነው፣ ገድለ ቅዱስ ጊዮርጊስ አንድ ነው፣ ገድለ አቡነ ተክለ ሃይማኖት አንድ ነው። የእመቤታችን ግን ከእግዚአብሔር ቀጥሎ መጽሐፍት ሁሉ የተጻፉ ስለ እመቤታችን ነው። እየሰማችሁ ነው ምዕመናን? ከእግዚአብሔር ቀጥሎ መጽሐፍት የተጻፉ ስለማን ነው? ስለ ድንግል ማርያም ነው። አሁን እዚህ እንቆጥርላችሁ እኔ ባነበብኳቸው ውዳሴ ማርያም፣ አንቀጸ ብርሃን፣ መልክዓ ማርያም፣ ተአምረ ማርያም፣ ነገረ ማርያም፣ ለሃ ማርያም፣ መዓዛ ቅዳሴ፣ ራእየ ማርያም፣ ሕይወተ ማርያም፣ ሰኔ ጎልጎታ፣ መልክዓ ልደታ፣ መልክዓ ፍልሰታ፣ መልክዓ ኪዳነ ምሕረት፣ ተፈሥሒ ማርያም፣ መልክዓ ስዕል፣ መልክዓ ኤዶም፣ ለአዳም ፋሲካሁ፣ መልክዓ አንቀጸ ብርሃን፣ መልክዓ ውዳሴ፣ መጽሐፈ አርጋኖን፣ ኆኅተ ብርሃን፣ እንዚራ ስብሐት፣ ማሕሌተ ጽጌ፣ ሰቆቃወ ድንግል፣ መልክዓ በዓታ 26 ናቸው ነው ያነበብኳቸው። እኔ እነዚህን አነበብኩ ማለት ብዙ መጻሕፍት ያነበቡ ሰዎች ምን ያክል መረጃ እንዳላቸው አስቡ። በጣም ብዙ መጻሕፍት አሉ እና ከእግዚአብሔር ቀጥሎ መጻሕፍት የተጻፉ ስለ ድንግል ማርያም ነው ብያለሁ። ልብ ብላችሁ ስሙ። ነገረ ድነት በነገረ ማርያም ብያለሁ። የመጀመሪያውን ይህን ቃል የምናገኘው ምን ላይ ነው ካላችሁ ኦሪት ዘፍጥረት ምዕራፍ 3 ቁጥር 20 ላይ የሚገርም ቃል አለ። ቁጥር 19 ላይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ እንዲህ ይላል፣ መሬት አንተ ይለዋል እግዚአብሔር አዳምን፣ መሬት አንተ መሬት ነህ፣ ወካዕበ ትገብ ውስተ መሬት፣ ዳግመኛ ወደ መሬት ትመለሳለህ አለው። አሁን እግዚአብሔር እንዲህ ሲል አዳምን ምን እያለው ነው? አታውቁም? ትሞታለህ እያለው እኮ ነው። እንዲህ ግልጽ እኮ ነው። አንተ መሬት ነህ አለና ወደ ምን ትመለሳለህ አለ? ወደ መሬት ትመለሳለህ። ልብ በሉ። አሁን ይህ ጥቅስ ያለ ኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ ነው። አንተ መሬት ነህ ወደ መሬት ትመለሳለህ የሚለው። ቁጥር 20 ላይ እንዲህ ይላል፣ ወሰመየ አዳም ስማ ለብእሲቱ ሔዋን፣ ሞት የተፈረደበት አዳም ወደ መሬት ትመለሳለህ የተባለው አዳም ለሚስቱ ለሔዋን ወይም ለሚስቱ ሔዋን ብሎ ስም አወጣላት። ማን አላት? ሔዋን አላት። ትርጓሜው ምንድን ነው? ትርጓሜው እዚያው ላይ ተተርጉሟል። ሌላ እንደው ሀተታ ያስፈልገው ግልጽ ያለ ትርጓሜ ነው። ሌላ እንደው አንድም በሚለው አይደለም፣ ግልጽ ያለ እስመ ይእቲ እሞሙ ለሔዋን፣ ሔዋን ማለትን የሔዋን እናት ማለት ነው።
የሙታን ሳይሆን የማንነት ማለት ነው። የሕያዋን ሕያዋን ማለት ያልሞቱ ማለት ነው። የሕያዋን እናት ማለት ነው። ስህተትን ያመጣ መጀመሪያ አዳም ነው ወይስ ሔዋን ናት ስህተትን ያመጣች? ሔዋን ናት እንዴ? እናቶች ስሙ አትቆጡ። ስህተትን ለመጀመሪያ ጊዜ ያመጣች ሔዋን ናት። የስህተት ምክንያት የሆነችው ሔዋን እንዴት የሔዋን ሁሉ እናት ልትሆን ትችላለች? ምክንያቱም አዳም ሞት ተፈረደበት። አዳም ሲሞት ሔዋን ትሞታለች አትሞትም? ምንም አያጠራጥርም፣ ሞታለች። እንዲሁም ሔዋን የወለደችው 60 ልጆች ነው። ስንት ልጆች ነው? 60 ነው። ባሏ አንድ አዳም ነው፣ ሌላ የለም። መጽሐፈ መቃብያን አንደኛ መቃብያን ማለት ነው ምዕራፍ 28 ቁጥር 5 ላይ ተመልከቱ። አዳም 30 ወንዶችንና 30 ሴቶች ልጆችን ወለደ። 30 እና 30 ስንት ነው? 60። የወለደ ከሔዋን ነው፣ ከሌላ ሚስት አይደለም። ሚስቱ አንዲት ሔዋን ናት። በቃ ከአንዲት ከሔዋን 60 ልጅ ወለደ። 60ዎቹ ሁሉ ሙተውባታል። 60ዎቹ ሁሉ ልጆቿ የሞቱባት ሔዋን እንዴት ነው የሔዋን እናት ልትባል የምትችለው? ስብለቶስ እንዲያውም የገዳይ እናት የሟች እናት ናት። የራሷን ልጅ የገደለባት አይደል? ቃየል የሷ ልጅ ነው፣ አቤልም የሷ ልጅ ነው። ቃየል አቤል የሚባለው ልጇን ገደለባት። ከዛ በኋላ ሌሎቹ ደግሞ እድሜያቸው ሲደርስ 60ዎቹ ሁሉ ሞቱ። እሷም ሞተች፣ እሷም የሞተች ልጇ የገደለባት 60ዎቹ ሁሉ ልጆቿ የሞቱባት ሔዋን እንዴት የሔዋን ሁሉ እናት ልትባል ትችላለች? ይህ ቃል በምስጢር የተነገረ ስለእመቤታችን። ለዚህ ነው በማክሰኞ ውዳሴ ማርያም 6ኛው ላይ ስትጸልዩ የምታገኙት ተፈሥሒ ኦ ቅድስት እሞሙ ለኵሎሙ ሕያዋን፣ የሕያዋን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ ይላል። የማን ሁሉ እናታቸው? የሕያዋን ሁሉ እናት ማናት? ድንግል ማርያም ናት። ድንግል ማርያም ክርስቶስን በሥጋ የወለደች በሞቱ ሞቱን ድል የነሳ በዮሐንስ ወልደ ነጎድጓድ አማካኝነት ለእኛ እናቱና የተሰጠች አምኖ የተጠመቀ አምኖ ሥጋውን የበላ ደሙን የጠጣ ሁሉ ሕያው ነው። የሕያዋን ሁሉ እናት ማናት? ድንግል ማርያም ናት። ነገረ ድነት በነገረ ማርያም ሲባል ዝም ብሎ አይደለም። መጽሐፍ ቅዱስ ላይ ቁልጭ የተቀመጠ ቀጥሎ ኦሪት ዘጸአት ምዕራፍ 3 ቁጥር 1 ጀምሮ የምናገኘው ቃል አለ። ወሃሎ ሙሴ ይርኢ አባጋዮቱ ሐሙም ምርያምድያም፣ ሙሴ የአማቱን የምድያምን በጎች ይጠብቅ ነበረ። ምርያ ማለት ካህን ነው። በዚህ ትርጓሜ የምድያም ካህን የሆነ ዮቶር የሚባል አለ። የሙሴ አማት ነው። ሙሴ ያገባ የዮቶር ልጅ ነው። ኢትዮጵያዊ ነው። ኢትዮጵያዊትን አገባ ይላል ቃል በቃል። ከዚያስ ወሰደ አባጊው ሐቅለ፣ በጎቹን ወደ በረሃ ወሰዳቸው። ወበፃ ውስተ ኮሬብ ደብረ እግዚአብሔር፣ ኮሬብ ወደሚባል ወደ እግዚአብሔር ተራራ ደረሰ። ወደ ማን ተራራ? ወደ እግዚአብሔር ተራራ ደረሰ። ዋስተራዮ ለሙሴ መልአከ እግዚአብሔር በአምሳለ እሳት ዘይነድድ፣ የእግዚአብሔር መልአክ ለሙሴ በሚነድ የእሳት ነበልባል ምሳሌ ሆኖ ታየው። ወሬ ሙሴ እሳተ እበፀት ዘይነድድ ወበፀታ ኢትወኢ፣ ሙሴም ቁጥቋጦዋ ስትነድ ነገር ግን ቁጥቋጦዋ ሳትቃጠል አየ ይላል። ቁጥቋጦ ይነዳል፣ ነገር ግን አልተቃጠለም። የሚቃጠል ነገር የሚነድ ነገር እንዴት አይቃጠልም? አስቡት። ሲነድ ነው ያየው። ከቁጥቋጦ ጋር እሳት አለ፣ እሳቱ ይነዳል፣ ቁጥቋጦ ግን አልተቃጠለም። ማናት? ቅዱስ ያሬድ እንዲህ አለ፣ እሬ ሙሴ ማርያማ ጸጳጦስ እንተያዋያ እሳተ መለኮት፣ መለኮት የማያቃጥላት ጸጳጦስ የተባለች ማርያምን ሙሴ አያት። ደብረ ሲና ላይ ጸጳጦስ በሚባል አምሳል ያያት ሙሴ ያያት ማለት ነው ድንግል ማርያምን ነው። እርድ ሙሴ ወሰነ ጠይቆቶ፣ ነገር ግን ሙሴ ያን ሲያይ ተንቀጠቀጠ፣ ምስጢሩን ማወቅ ተሳነው። ኃይለ መለኮቱ ዘላይሌው ሃሎ፣ እሱ ባየው በዚያ ራእይ ላይ የመለኮቱ ኃይል አለና። ዘቀደሰ ክህነት ወላሮን፣ የወንድሙን የአሮንን ክህነት የቀደሰ ወረደ ወመጻ ለአድኅኖ፣ በመጨረሻው ዘመን ዓለምን ሊያድን መጣ። በማን በኩል? በድንግል ማርያም። በድንግል ማርያም ሙሴ ደብረ ሲና ላይ ያያት ጸጳጦስ ማናት? ድንግል ማርያም ናት። ማን ተረጎሙ? ቅዱስ ያሬድ። ከቅዱስ ያሬድ የበለጠ ያለ ይመስላችኋል? እሱ የነበረበት ዘመን
በዚህ ዘመን 80 ዓመት ከመኖር በእውነት በአፄ ገብረ መስቀል ዘመን 30 ቀን ኑሮ መሞት ይቻላል። አፄ ገብረ መስቀል ኢትዮጵያን ሲገዙ 14 ዓመት ነው የገዙት። አንድም ቀን ለጦርነት አልወጡም ይላል ገድለ አቡነ አረጋዊ። ከመጋቢቱ አንድም ቀን ለጦርነት አልወጡም። የወጡ ለምንድን ነው? ቤተክርስቲያን ለማነጽ። በቅዱስ ያሬድ ማህሌት ደስ እያላቸው፣ በአቡነ አረጋዊ ጸሎት ደስ እያላቸው። አቡነ አረጋዊ ዘንዶን መሰላል ያደረጉ ደብረ ዳሞን በቴሌቪዥን አታዩት? እኔ በአካል አይቼዋለሁ። ከዘንዶ የከፋ አውሬ ያለ? የዘመኑ ሰዎች ምላሳቸው ከዘንዶ የረዘመ፣ ድንቁርናቸው ከጉድጓድ የጠለቀ፣ ሆዳቸው ከመቃብር የሰፋ ብጥብጥም ያደርጉ እና አቡነ አረጋዊ ግን ዘንዶውን መሰላል አድርገው ነው እዚያ ተራራ ላይ ይወጡ። ከላይ ወጣችሁ ቆምተው ታምር ነው የምትሉ። ጣሊያን እግዚአብሔር ኢትዮጵያ ውስጥ ከአንዲት ድንጋይ ላይ አንዲት ከተማ አለችው ብሏል እኮ ይባላል። ደብረ ዳሞ ዙሪያውን ገደል ነው፣ ከላይ ግን ሜዳ ነው። ብታዩት እኮ የሚገርም ገደል እኮ ነው። የሚገርም በጣም የሚያሳስ እና አቡነ አረጋዊ ለመጀመሪያ እዚያ ላይ የተሰራው የድንግል ማርያም ቤተክርስቲያን ነው። በነገራችን ላይ በዓለም ላይ በደንብ ስሙ፣ በዓለም ላይ ቤተክርስቲያን የተሰራ ለመጀመሪያ ጊዜ በድንግል ማርያም ስም ሰኔ 20 ቀን በ3 ድንጋይ የተሰራ ራሱ ክርስቶስ ነው አይደል? የድንግል ማርያም አይደል? በዓለም ላይ የመጀመሪያው ቤተክርስቲያን የድንግል ማርያም ቤተክርስቲያን። በኢትዮጵያ ደግሞ የመጀመሪያዎቹ ቤተክርስቲያን የድንግል ማርያም ናቸው። መስዋዕተ ኦሪት ሲሰዋባቸው የነበሩ አክሱም ጽዮን ማርያም፣ ጣና ቂርቆስ የመጀመሪያው እመቤታችን፣ መርጦለ ማርያም፣ ተድባበ ማርያም፣ ብርብር ማርያም። አፄ ገብረ መስቀል እኮ የነበሩት አስቡት በ6ኛው መቶ ክፍለ ዘመን ነው። ከአክሱም ተነስተው በበቅሎ ተጭነው ስንቃቸውን በበቅሎ አስጭነው ቅዱስ ያሬድን ይዘው አቡነ አረጋዊን ይዘው ወደ ደቡብ ኢትዮጵያ መጡ። አርባ ምንጭ ደረሱ። ሰራዊቱ ብዙ ነው። ውሃ ጠፋ። ውሃ ሲጠፋ ሰራዊቱ በውሃ ጥም ሊያልቅ ሲል አፄ ገብረ መስቀል አቡነ አረጋዊ አባ አረጋዊ ሙሴ በብትሩ መሬቱን ሲመታው ከአለቱ ላይ ውሃ እንደፈለቀለት አንተም የእግዚአብሔር ቅርብ ወዳጅ ነህ፣ ጻድቅ መነኩሴ ነህ፣ እባክህ መሬቱን ባርከው አሏቸው። አቡነ አረጋዊ በመስቀል ምልክት መሬቱን ሲባርኩት ከ40 ላይ ውሃ መነጨ። በዚህ 40 ምንጭ ተባለ ብለው የጋሞ ሽማግሌዎች ይነግሯቸዋል። ተቆጣችሁ እንዴ? እውነተኛ ታሪክ እኮ ነው። አትጠራጠሩ። እውነተኛ ታሪክ እኮ እና የእነዚህ ቅዱሳን ዘመን አሁን የቅዱስ ይምርሃነ ክርስቶስ 40 ዓመት እየቀደሰ ኢትዮጵያን ያስተዳደረ እየሰማችሁ ነው። ያሳሳል እኮ መብራት አያሳሳም? አንተ ኢትዮጵያን እያስተዳደረ ይቀድስ ነበረ። የልደትና የጥምቀት ንጉሱ ይቀድስ ነበር። አያሳሳው? ልክ በዓመት በዓል ጊዜ ጳጳሱ እንደሚቀድሰው በልደት የሚቀድስ ማለት ንጉሱ ኢትዮጵያ ንጉስ አያሳሳውትም? አሁን ያዘነ አሁን በጥፍ እየተመታ ያስጎመጃል እኮ ቅዱስ ገብረ ማርያም 40 ዓመት ገዛና ቅዱስ አርግ የሚባለው እዚያ በኋላ ካሁን በኋላ ያለም በቃኝ ሁሉን ነገር አየሁት እግዚአብሔር እንዳላስቀይም ንስሐ ልግባ ብሎ ቤተ መንግስቱን ጥሎ ገዳም ገብቶ 13 ዓመት ገዳም ገብቶ ተሰግሮ ነው የሞተው። ገዳም ገብቶ ቅዱስ ላሊበላ 40 ዓመት እየቀደሰ እንዲሁ ያን ላሊበላ እኮ ሄዶ ያየ ሰው ታምር እኮ ነው የምትርገው። ያሳሳቸዋል። ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ ደናግል፣ ቤተ መርቆሬዎስ፣ ቤተ አባ ሊባኖስ፣ ቤተ ገብርኤል፣ ቤተ አማኑኤል፣ ቤተ ጊዮርጊስ፣ ቤተ መስቀል ያሳሳል ውስጥ እንዴ ያሳሳል። 40 ዓመት እየቀደሰ ኢትዮጵያን ይመራ። የመጨረሻው ለአኩቶላ የሚባለው መጨረሻው እንኳን አፄ ይትባረክ ነው። ለአኩቶላ የሚባለው 40 ዓመት ገዝቶ የተሰወረ ልብ ብላችሁ ስሙ። ቅዱስ ይምርሃነ ክርስቶስ 40 ዓመት፣ ቅዱስ ገብረ ማርያም 40 ዓመት፣ ቅዱስ ላሊበላ 40 ዓመት፣ ቅዱስ ናኩቶላ 40 ዓመት። 40 ሲባዛ በ4 160 ዓመት ኢትዮጵያ ውስጥ ጦርነት አልነበረም። አያሳሳ? አሁን እንኳን 160 ዓመት 40 ቀን ያለ ጦርነት ውለን እናድራለን። አያሳሳም? ያሳሳል። እና እኔ በቃ በዚያን ዘመን 80 ቀን ኑሬ መሞት ሆነ በጣም መሰስ እና በኢትዮጵያ ለመጀመሪያ ጊዜ የተሰሩት አብያተ ክርስቲያናት የማናቸው? በዓለም ላይ ለመጀመሪያ ጊዜ በድንግል ማርያም ስም፣ በኢትዮጵያም ለመጀመሪያ በድንግል ማርያም። አሁን በኢትዮጵያ ካሉት አብያተ ክርስቲያናት በቁጥር አንደኛ የድንግል ማርያም፣ ሁለተኛ የቅዱስ ሚካኤል፣ ሶስተኛ የቅዱስ ጊዮርጊስ። ዋና ዋናዎቹን እኮ ይዘናቸዋል። አታውቁም? ከድንግል ማርያም የበለጠ እናት ማን አለ? ከቅዱስ ሚካኤል የበለጠ መልአክ ማን አለ? ከቅዱስ ጊዮርጊስ የበለጠ ሰማዕት ማን አለ? አይ አንቺ ሀገር ሲያረጅ ጃርት ያበቅላል። እውነት እኮ ነው። እኛን አበቀለች። እናንተን አይደለም። እሺ እኛን ነው ማናት ትርኩም ይገርም። ሰው ከድንግል ማርያም ጋር ይጣላል።
ኧረ አይመጥን አይመጥን። ቅዱስ ያሬድ እንዲህ አለ ቀጥሎ ሰማይ ዘገብረ ሰማይን የፈጠረ በከርሰ ጸውረ በከርሰ ማርያም ተጸነሰ መንኮቢያቲው ተአስረ ሲወለድ ደግሞ አውራጡን ታሰረ። እነዚህ ሰማይን እኮ እሱ እጅ ነው የዘረጋው። ወግብረ ደዌ ከማንቱ ሰማያት አይደል? ሰማያት የእጁ ስራዎች ናቸው ይላል። ሰማይን የዘረጋ አምላክ ሲወለድ ከድንግል ማርያም ሲወለድ አውራጣቱን ታሰረ። በቤተልሔም ርኤነ ሐዳሰ ግብረ በቤተልሔም አዲስ ነገርን አየን። ምንድነው ያየነው? ሐሊመ ምስለ ድንግልና ጽሙረ ከድንግልና ጋር ወተትን አየን። ከድንግል ማርያም በቀር በድንግልና የጸነሰ በድንግልና የወለደ በድንግልና ወተትን ያስገኘ አለ እንዴ? ኧረ የለም የለም። እንዴት ሲኖራል እስኪ ያስቡት። ተወልደ ሕማመቱ ከአገልጋዩ ተወለደ ለዳዊት ወለቱ እሷም የዳዊት ልጅ ናት። በቤተልሔም ሐዳሳተ ገብረ በልደቱ በልደቱ አዲስ ነገርን አደረገ። ድንግልና እሙ እህቱ ሙዕቱ ይኸውም ሲወለድ የእናቱ ድንግልና አልተለወጠ ቤቱም ነው። ነጸራም ሰማይ አብ ከሰማይ ሆኖ አየ። ወይረከበ ዘከማኪ እንዳንቺ ያለ አላገኘም። ፈኖ ሂዶ አንድ ልጁን ላከው ወተሰባ ምኔኪ ከአንቺም ሰው ሆነ። ሐዳስ ሐመር ሐዲስ መርከብ ዘመንና ጎሞር መና ያለባት የወርቅ መሶብ ሲሳየ ሁሉ ፍጡር የፍጥረታቱ ሁሉ ምግብ ሰአሊ ለነ ማርያም ሀበ ወልድኪ ይሄር ድንግል ማርያም ወደ ቸሩ ልጅሽ ለምኝልን ያርፍቀን ምስለው በሐዳስ ቀመር እኛም ከሱ ጋር በሐዲስ አዳራሽ ያስቀምጠን ዘንድ በመንግሥተ ሰማያት እንዲያኖር ቅዱስ ፈቃዱ ይሆንልን። እምነ ፀሐይ የአቢ ብርሃና ብርሃኗ ከፀሐይ ብርሃን ይበልጣል። አንቀጸ ሀድኖ አልባቲ ሙስና እሷ ጥፋት የሌለባት የድህነት በር ናት። የድህነት ምን በር? የድህነት በር በክብር ወበስብሐት ስርግው ስና ሁለንተና ደምግባቷ በክብርና በምስጋና ያጌጠ አማን በአማን መሶበ ወርቅም ተመና እሷ እውነት በእውነት መና ያለባት የወርቅ መሶብ ናት። ምንድናት? የወርቅ መሶብ መና ያለባት ወመና ሰውቱ ኢየሱስ ክርስቶስ መና የተባለው ኢየሱስ ክርስቶስ ነው። ያን መና የበላ ይሞታል ወይ? አይሞትም፣ አይሞትም። በምን ቀረበ? በወርቅ መሶብ። የወርቅ መሶብ ማናት? ድንግል ማርያም። መና የተባለው ማን ነው? ኢየሱስ ክርስቶስ። እሱ ወደዚህ ዓለም መጣ። ምን አደረገ? በመስቀል ተሰቀለ። ያን ጊዜ ምን አለ? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። አስቀድሞ አስተማረ። እዚያ በኋላ በመስቀል ተሰቀለ። በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ሰጠን። ሥጋዬን ብሉ ደሜን ጠጡ አለ። ጎኑን በጦር ሲወጋ ትኩስ ደም ንጹሕ ፈሰሰ። በውኃው ተጠመቁበት፣ ደሜን ጠጡት። ይህን የበላ ይህን የጠጣ የዘላለም ሕይወት ያገኛል። እግዚአብሔር ሁላችን በመንግሥተ ሰማያት እንዲያበቃን ቅዱስ ፈቃዱ ይሁንልን። ተመልከቱ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 13 ላይ እንዲህ ይላል፣ ወይቤ ስሙ ቤተ ዳዊት፣ የዳዊት ወገኖች ስሙ ስሙ አላችሁ። ለምን ይሆን? ለምን ይወድ ያላችሁ? ቀልል ይኑ በአቤክሙ አስተጻብሶተ ሰብእ፣ እናንተ በእውነት ሰውን ማድከማችሁ በእናንተ ዘንድ ቀላል ነውን? ወለ እግዚአብሔርን ታስተጻብስዎ፣ ምን ሰውን ብቻ እግዚአብሔርን ታደክሙታላችሁ? እግዚአብሔር ይደክማል። አንተ የሰዎች ተንኮል ተመለሱ ቢሏቸው አንመለስም ስላሉ የሰዎች እምቢተኝነት እግዚአብሔርን እንዳደከሙ ተቆጥሮባቸዋል። አይገርማችሁ? እግዚአብሔር እንዳደከሙ ዋኮለ ሰብ ሰውን ብቻ አይደለም እግዚአብሔርን ታደክሙታላችሁ። ተመለሱ ቢላችሁ አንመለስም አላችሁ። ናሁ በእንተ ዝንቱ ይወክሙ እግዚአብሔር ትምህርተ፣ ስለዚህ አሁን እግዚአብሔር ምልክት ይሰጣቸዋል። ምን ይሰጣቸዋል? ምልክት። ምልክቱ ምንድነው? ናሁ ድንግል ትጸንስ ወትወልድ ወልደ፣ ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች። ወትሰሚዮ ስሙ አማኑኤል፣ ስሙም አማኑኤል ይባላል። ምልክቱ ይህ ነው። ድንግል በድንግልና ትጸንሳለች፣ በድንግልናም ትወልዳለች፣ ስሙንም አማኑኤል ትለዋለች። ምልክቱ ይሄ ነው። ለማን? ለዳዊት ቤት ስሙ አላቸው። የማኅሌተ ጽጌ ደራሲ የአባ ጽጌ ድንግል የሚባለው ሊቅ እንዲህ አለ፣ ሰማዩኪ ነቢያት ለሪው ህቡአተ፣ የተሰወረውን ያዩ ነቢያት ድንግል ማርያም አንቺን እንዲህ ብለው ሰየሙሽ፣ ገነተ ጽጌ እጹተ ወህተ ምስራቅ ህትምተ፣ የተዘጋች የአበባ ገነት ብለው ጠሩሽ። መኃልየ መኃልይ ምዕራፍ 4 ቁጥር 12። ወህተ ምስራቅ ህትምተ፣ የታተመች የተዘጋች የምስራቅ ደጅ ብለው ጠሩሽ። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1። እግዚአብሔር ወሀበ ለቤተ ዳዊት ትምህርተ፣
እግዚአብሔር ለዳዊት ቤት ምልክትን ሰጠ። ለዳዊት ወገኖች አይደል ስሙ ያላቸው ምልክት ሰጠ። ከመትጸንስ ድንግል ወትወልድ ሕይወተ ድንግል ሕይወትን እንደምትጸንሽ ሕይወትን እንደምትወልድ ሕይወትን አልወለደች ወልዳለች። መድኃኔዓለም ኢየሱስ ክርስቶስ ራሱ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አላለም? ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ጀምሮ አልተጻፈም? ተጽፏል። አስቡት ምመና ኢሳይያስኒ ነገረ ክሱተ ኢሳይያስን ግልጥ አድርጎ ተናገረ። ምን ብሎ ከዘረዘርኳቸው ቅድም ከ1467 የመጽሐፍ ቅዱስ ምዕራፎች ውስጥ ድንግል በድንግልና ትጸንሳለች ብሎ የተናገረ ብቸኛው ነቢይ ኢሳይያስ ነው። ስለዚህ ግልጥ አድርጎ ተናገረ። ስሙን አማኑኤል እንደምትለው በድንግልና ጸንሳ በድንግልና እንደምትወልድ ግልጥ አድርጎ የተናገረ ማን ነው? ኢሳይያስ ነው። ሌሎቹ በስውር ተናግረዋል፣ ሊቃውንት ተርጉመውታል። እሱ ግን ግልጥ አድርጎ ነው የተናገረው። ግልጥ አድርጎ ነገረ ድነት በነገረ ማርያም ሲባል ዝም ብሎ ሳይሆን መጽሐፍ ቅዱስ ላይ ያለ ቅዱስ ያሬድ በዜማ ያራቀቀው ቅዱስ ሊቃውንት የበለጠ ያራቀቁት ያመሰጠሩት ልብላችሁ ስሙ። ቅዱስ ኤፍሬም ሃይማኖተ አበው ምዕራፍ 47 ቁጥር 1 ጀምሮ እንዲህ ይላል። ይቤ ቅዱስ ማሪ ኤፍሬም አፈ በረከት ወመምህር ሶርያዊ ነገሩ የከበረ የሶርያ መምህር ቅዱስ ኤፍሬም የእግዚአብሔር አገልጋይ እንዲህ አለ። ቅዱስ ኤፍሬም ምን አለ? ዘደረሰ በውስተ ልሳኑ ምን አይነት ድርሰት ነው የደረሰው? በእንተ እግዝእትነ ማርያም ድንግል በኩሉ ጊዜ እምአመ ልደታ እስከ አመ ዕረፍታ ወፍልሰታ ከተወለደችበት ጊዜ ጀምሮ እስካረፈችበት ጊዜ እንደገና እስካረገችበት ጊዜ በተናገረው በጊዜው ሁሉ ድንግል ስለምትሆን ስለ እግዝእትነ ማርያም በተናገረበት ድርሳኑ እንዲህ አለ። ምን አለ? ኦ ለዝንቱ መንክር ላይ ለኩሉ ህሊናት ከህሊናት ሁሉ በላይ ከሐሳብ ሁሉ በላይ ለሆነ ለዚህ ድንቅ ምስጢር አንክሮ ማለት ማድነቅ ይገባል። የመጨረሻው በሐሳብ የማይደርስበት አሜሪካ በሐሳብ መድረስ ይቻላል። እሺ ሌላው ዓለም ላይ በሐሳብ መድረስ ይቻላል። በሐሳብ በአውሮፕላን መሄድ አይደለም፣ በመንኮራኩር መሄድ ይቻላል። በሐሳብ በተግባር ግን አይቻልም አይደል? ስለ ድንግል ማርያም ግን በሐሳብ መድረስ አይቻልም። ከሐሳብ ሁሉ በላይ ለሆነ ለዚህ ድንቅ ምስጢር ማድነቅ ይገባል። እንዴት? ብእሲት ምድራዊት ወለደት ለእግዚአብሔር ቃል ዘኮነ ሰባ ምድራዊት ሴት ሰው የሆነ እግዚአብሔር ቃልን ወለደችው። ድንግል ወለደት ለገባሬሃ ድንግል ፈጣሪዋን ወለደችው። እስኪ እነዚህ ምእመናን ሁላችሁም ድንግል በሉ። ሁላችሁ ኧረ ተው አልተናገራችሁም? ድንግል ፈጣሪዋን ወለደችው። ከዚህ የበለጠ የሚደንቅ ነገር አለ? እግዚአብሔርን ከመውለድ የበለጠ ድንቅ ነገር አለ? እንደምታውቁት ከሰማይ የሚበልጥ ሰማይ አለ። ከመላክ የሚበልጥ መልአክ አለ። ከነቢያት የሚበልጥ ነቢይ አለ። ከሐዋርያት የሚበልጥ ሐዋርያ አለ። ከሰማዕታት የሚበልጥ ሰማዕት አለ። ከባሕታውያን የሚበልጥ ባሕታዊ አለ። ከመነኮሳት የሚበልጥ መነኩሴ አለ። ከጳጳሳት የሚበልጥ ጳጳስ አለ። ከቀሳውስት የሚበልጥ ቄስ አለ። ከዲያቆናት የሚበልጥ ዲያቆን አለ። ሁሉንም ዘርዝሮ ማስረዳት ይቻላል። ከሰማያት የመጨረሻው ሰማይ ጽራርያም ይባላል። የመጨረሻው ከመላእክት የመጨረሻው ታላቁ መልአክ ቅዱስ ሚካኤል ነው። ከነቢያት የመጨረሻው ሙሴ ነው። ከሐዋርያት ቅዱስ ጴጥሮስ ነው። ከሰማዕታት ቅዱስ ጊዮርጊስ ነው። ቅድም እንደተናገርኩት ከባሕታውያን ጳውሊ ነው። ከመነኮሳት እንጦንስ ነው። ከጳጳሳት እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ናቸው። ከአባቶች አብርሃም ነው። ከንስር ወይም ከአሞራዎች የመጨረሻው ንስር ነው። የመጨረሻው መጥፎ ነው። የአራዊት ንጉሥ አንበሳ ነው። እንደው ከእግዚአብሔር የሚበልጥ እግዚአብሔር አለ አለ ናስተን ማን ወንድም አለ በምሳሌ እናስተምራቸው ማለት ግን ቁጭ ብሎ ይታያቸው። አንተ ግን ረጅም ነህ። ኧረ ቆየ ረጅም ነው እንዴ? እናንተ ረጅም ነህ። አንተ ከኔ ጋር አትነጻጸር። ምን አቆይ ረጅም ስለሆነ አንተ አጠረተናል። አዎ ከኔና ካንተ ማን ይበልጣል? ሻሹን ጨምሮ ይበልጣል አይደል? ሻሹ ወደ ላይ ቁሜ ተጨምሮታል። ሻሹን ባወልቆ እንኳን እኩል ነው ነው አይደል? እሺ ካንተና ካንተ ማን ይበልጣል? ካንተ ከራስ አንድ አይደለም? አንድ ነኝ። አንድ ላይ እሺ እግዚአብሔር ስንት ነው? አንድ ነው አይደል? ሶስት አካል አለው፣ አንድ መለኮት ነው። ከእግዚአብሔር የሚበልጥ እግዚአብሔር የለም አይደል? ግልጽ ነው። መቼም እግዚአብሔር የሚለመን አምላክ እንጂ የሚለምን አይደለም። እንዴ ክርስቶስ እግዚአብሔር ነው አይደል? ኢየሱስ ክርስቶስ እግዚአብሔር ነው፣ አትጠራጠሩ። ያ ቃል ቀዳማዊ ነው። ያ ቃል እግዚአብሔር ነው። ያ ቃል በእግዚአብሔር ዘንድ ነበረ፣ በእግዚአብሔር አብ ዘንድ እንደነበረ በእግዚአብሔር መንፈስ ቅዱስ ዘንድ ነበረ። ያ ቃል ስለሆነ ይላል እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው።
እግዚአብሔር ደግሞ የሚለመን አምላክ እንጂ የሚለምን አይደለም። በሌላ አነጋገር ክርስቶስ የሚማለድ አምላክ እንጂ የሚያማልድ አይደለም። የምታማልድ እናቱ የሚማለድ እሱ ነው። ስለዚህ ከእግዚአብሔር የሚበልጥ እግዚአብሔር የለም አይደል? ስለዚህ እግዚአብሔር ከመሆኑ የበለጠ ድንቅ ነገር አለ? ድንግል ማርያም እግዚአብሔር ወልዳለች አልወለደችው? ወልዳለች። ለዚህ ምን ይገባል? ማድነቅ ማድነቅ። ድንግል ፈጣሪን ወለደች። ወለሊውን ፈጠረ ወላዲቶ፣ እሱም እናቱን ፈጠረ። ወምንያ ነሳ ሥጋ ዘውቱ ፈጣሪ፣ ከእሷም ሥጋን ተዋህደ ይኸውም ፈጣሪ ነው። ተወልደ በኀቤነ በትሕትናው፣ ራሱን ዝቅ አድርጎ በእኛ ባሕርይ ተወለደ። ወውቱ ለሐኮነ በእንተ አፍቅሮቱ ኪያነ፣ እኛን ስለወደደን ደግሞ እሱም እኛን ፈጠረን። ወለደት በኀቤነ፣ በእኛ ባሕርይ እሱ ወለደችው። ፈጣሪዋን ድንግል ወለደችው። ከዚህ የበለጠ ድንቅ ምስጢር ምን አለ? ቅዱስ ቄርሎስ የሚባለው ሊቅ ሃይማኖተ አበው ምዕራፍ 74 ቁጥር 23 ወለዱ ወልደ እግዚአብሔር አብ፣ እሱ በባሕርዩ እግዚአብሔር አብ ልጅ ነው። የእግዚአብሔር አብ ልጅ ነው። እሱ እውነት ነው፣ አጠራጥ ወተሰገው ከድንግል ማርያም ደግሞ ሰው ሆነ። ወወቱን ሰብክ ከበዚህ ቃል ሃይማኖት በለፊት በኩሉ መቃላት፣ በቦታው ሁሉ ይችን የቀናች ሃይማኖት እንዲህ እናስተምራለን። ወከመዝ አምኑ አበዊነ፣ አባቶቻችን ነቢያት በትንቢት አባቶቻችን ሐዋርያት በስብከት የቀደሙ አባቶቻችን ሰለስቱ ምዕት እንዲህ ብለው አመኑ፣ እንዲህ ብለው አስተማሩ። ወከመዝ ተመክሩ አመ ሰመይዋ ለንጽሕት ድንግል ወላዲተ እግዚአብሔር ቃል፣ ንጽሕት ድንግል ማርያምን እግዚአብሔርን የወለደች ብለው በተናገሩ ጊዜ እንዲህ ተመክተው ተናገሩ ይላል ቅዱስ ቄርሎስ። የመጨረሻው የተዋሕዶ አርበኛ ነው። መዶሻ ይባላል መናፍቃንን የቀጠቀጠ፣ አንበሳ ይባላል መናፍቃንን የሰባበረ፣ እሳት ይባላል መናፍቃንን በትምህርቱ ያቃጠለ፣ ሰይፍ ይባላል በትምህርቱ የመናፍቃንን ልሳን የቆረጠ። በሰይፍ አይደለም በትምህርቱ 431 ዓመተ ምህረት መስከረም 12 ቀን ቦታው ኤፌሶን፣ መናፍቁ ንስጥሮስ፣ የሊቃውንቱ ብዛት 200፣ ዋናው ጉባኤው መሪ ቅዱስ ቄርሎስ ይህን የተናገረው። ቅዱስ ቄርሎስ ይህን ሲያስተምር በዓለም ላይ አሁን ያለው ሃይማኖት ሁሉ የለም፣ ምንም አትጠራጠሩ፣ የለም። በዓለምም በኢትዮጵያም ከኦርቶዶክስ ተዋሕዶ ሃይማኖት የቀደመ የለም። እየሰማቸው ነው። በቃ በሐዲስ ኪዳን ኧረ ስሙኝ ይመናል እንዴ! ስሙኝም አንተ ሞባይል አውጣም አንተ የኛ ጾም እኮ አውጣና ቶሎ በል ድምርልኝ 2017 ሲቀነስ ቀንስ ቶሎ በል። ትቀልዳለህ እንጂ ቁልጭ ቁልጭ ይላል። አይሰማም። ምን እየጮህ 2017 ሲቀነስ 30 ያንተ ሞባይል አክቲቭ አይደለም መሰለኝ። ሲቀነስ 30 ስንት ቀረ? 1987 ይለኛል። በእናትህ 1900 ስንት ነው? አብይ ጾም መጾም ከተጀመረ ልብ በሉ። አብይ ጾም መጾም ከተጀመረ 1987 ዓመት አስቆጥሯል። በዚህ ልክ ታሪክ ያለው አለ? እስኪ ንገሩ ያለው እንዴ? ሌሎቹ ምን እንደሚሉ ትሰማላችሁ እኮ። ክርስቶስ የጾመ በ30 ዓመት አይደል? ከተወለደ ዛሬ 2017 አይደል? በ30 ዓመት ጾመ። 30 ሲቀነስ ስንት ቀረ? 1987። አብይ ጾም እኮ መጾም ከተጀመረ 1987 ዓመት አስቆጥሯል። ኧረ ምዕመናን ተው፣ መጽደቂያ ነው እንዴ! ስሙኝ እንጂ እንዴ! ለሰው አበነ ጾመ ቅድስት ንፌኑ አኮቴት ይላል ቅዱስ ያሬድ። ቅድስት ጾም እንደሰጠን ለእሱ ለእግዚአብሔር ምስጋና እናቀርባለን። እኛ እኮ እናመሰግነዋለን። እንዴ ነጽረነ በአይንተ ምሕረትከ ተሰሃለነ ወደምስሳ በሳነ አቅርበነ ኀቤከ ወንሰግድ ውስተ ጽርሐ መቅደስከ በፈሪሆትከ ንሴብሐከ በጾም ወበጸሎት ከመ ንጽመድከ በአፈ ኩልነ ስብሐተ ዘነግ ነዐርግ ለከ። ቅዱስ ያሬድ እናቴ ምን ማለት ነው? አቤቱ በዓይነ ምሕረት ተመልከተን፣ ወደ አንተም አቅርበን፣ አንተ በምትመሰገንበት በቤተ መቅደስ ፊት እንሰግድልህ ዘንድ
አንተን በጾምና በጸሎት እናመሰግንሃለን። የነገ የጧት ምስጋና እናቀርብልሃለን። ጧት በአብይ ጾም ገይ ሳቤክ አሁን ለወደፊቱ ቤተክርስቲያን ሲሰራ የድጓ መምህር ይቀጠራል፣ የአቋቋም መምህር ይቀጠራል። ከዛ በኋላ ጧት ተነስተው በየቀኑ መዝሙረ ዳዊት በየቀኑ ስብሐተ ነግህ ይባላል የተለየ ምስጋና እና አስቡት። እንደገና ደግሞ ቀንስ ደግሞ አሁን ደግሞ 2017 ሲቀነስ 241 1776 ይመጣል እርግጠኛ ነኝ። ይሁን እኮ ትምህርት ነው አይደለም እንዴ? ጥምር ቁጥር ማስረዳት ነው። 2017 ሲቀነስ 241 1776 ይሄ ቢገርም እኮ ነው። ቅዱስ ዲሜጥሮስ የሚባለው ሊቅ ደግሞ አብይ ጾም መግቢያው ከሰኞ እንዳይወጥ መግቢያው ሁልጊዜ ሰኞ፣ ትንሣኤ ደግሞ እሁድን እንዳይለቅ አድርጎ ከቀመረው ደግሞ 1776 ዓመቱ ነው። አይገርማችሁ? በዚህ ልክ ታሪክ ያለው አለ ኢትዮጵያ ውስጥ አለ ወይ? ኧረ በጭራሽ በጭራሽ። እንዴ ቀን ያነሰው ቅል ድንጋይ ይሰብራል እኮ ሆነ። እናንተ እንዴ ቅል ታውቃላችሁ አይደል? ቀን ሲያነሰው ግን ቅሉ ድንጋዩን ይሰብረዋል። ታምር እኮ ነው ታምር። እውነት ለመናገር እንደው የስቅለት ጧት እንደው ስቅለትን አስቡት። የስቅለት ጧት ተነስቶ ወተት የሚጠጣ ሰው እኔ ሊሰብከኝ ሞራል አለው? እንዴ አንተ የኛ ሕፃን እኮ በ7 ዓመቱ አንድ ሕፃን እኮ ፍልሰታን ውሎ አያስቀድስም እንዴ? አይደልከም እንዴ? አንድ የ7 ዓመት የ8 ዓመት የ9 ዓመት ሕፃን ውሎ እያስቀደሰ እሱ ዓርብ ጧት የስቅለት ተነስቶ እንቁላል ፍርፍር እየበላ ጥብስ እየበላ እኔ ሊሰብከኝ ሞራል አለው? በጭራሽ በጭራሽ። አትጠራጠሩ አትጠራጠሩ። ከሰማይ በታች እውቀት ያለ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትጠራጠሩ። ኢትዮጵያ ለሀገር ባለ ውለታ ናት። አትጠራጠሩ። አድዋ እኮ በቂ ምስክር ነው። 2 ታቦት ሂዷል። የድንግል ማርያም ታቦት ሂዳለች። የቅዱስ ጊዮርጊስ ታቦት ሂዷል። ቅዱስ ጊዮርጊስ ባይኖር ድንግል ማርያም ባትኖር ያ ድል የሚገኝ ይመስላችኋል እንዴ? ኧረ እንዴ ተንበርክከው እኮ ነው። የእቴጌ ጣይቱ ጸሎት እኮ ድንጋይ 5000 ወታደር እየመራች በጀርባዋ ድንጋይ ተሸክማ እኮ ነው የለመነች። እንዴ ተንበርክከው ያተረፏትን ሀገር እኛ አንበርክከን እንንዳት እንዴ? እናስኪዳት እንዴ? ኧረ አይመጥንም። ኧረ እርስ በርሳችን እንፋቀር። ኧረ እባካችሁ ሰላም ይምጣ። በቂ መሬት አለ፣ በቂ እውቀት አለ። እንዴ ሰው እንደ አውሮፓ አሜሪካ ይላል። የእነሱ አይጣ ላይ ድረስ እኮ ነው በረዶ አንሸራቶት የሚሰበር። ኢትዮጵያ ውስጥ ሰው እንደ በብርድ ይሞታል እንዴ? የተለየ እኮ ነው። እኛ ግን ይሄ እኮ ዳቦ ነው መረካለ። እኔ እንዲያው አሁን እዚህ ቡል ባድር ሰለቻለሁ እንዴ? እና ሁሉ ነገር አለ፣ ሁሉ ነገር ለእኛ ሊሰጠ ነገር የመጨረሻ እኔም እንዳላበዛ ይቅርታ በደንብ ስሙ። ቅዱስ ኤፍሬም 64 ጊዜ፣ ቅዱስ ያሬድ 12 ጊዜ ሳሌለነ ቅድስት ብለዋታል። አጠቃላይ ሲደመር 76 ጊዜ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠብቀ የምትኖረው በድንግል ማርያም አማላጅነት ነው። ሳሌለነ ቅድስት በሉ እስኪ እናንተ አይዟችሁ ሞክሩ። ሳሌለነ ቅድስት ኧረ ደስ ስትሉ መብራና ይሄ ግድ የላችሁም። ዜማ ትመራለ፣ ልጆቻችሁ ይመራሉ። ሰአሊለነ ቅድስት ስንት ጊዜ ነው? 76 ጊዜ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 76 ጊዜ ድንግል ማርያም ሰአሊለነ ቅድስት እየተባለች ትለመናለች። እኛ እሷን እንለምናለን፣ እሷ ልጇን ትለምናለች። በእሷ አማላጅነት በልጇ ቸርነት ነው እንጂ ያለነው በዓለም አቀፍ የፖለቲካ ቀመር፣ በሀገር አቀፍ የፖለቲካ ቀመር እንዲህ ብለን የምንኖር ይመስላችኋል? ከታቀደው ዕቅድ አንጻር